الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين أما بعد. السلام عليكم ورحمة الله وبركاته. ባሳለፍነው درساتችን ላይ ባየነው የአልኢማሙ ነወዊ ረሂመሁላህ ያደረጉትን ወደ ኪታባቸው መግቢያ መቅደም መንደርደሪያቸውን አይተናል። ቢስሚላሂር ረህማኒር ረሂም ብለው እንደጀመሩ አላህን ሱብሓነሁ ወተዓላ ምስጋና ለአላህ እንዳቀረቡ አልሐምዱሊላሂል ዋሂድ እያሉ ጀምረዋል። እኛም ያንን ለማየት ሞክረናል። ዱንያ ምን እንደሆነችም አሳይተዋል። የቁርአን አንቀጽ في ሱረቱ ዩኑስ አላህ ሱብሓነሁ ወተዓላ የዱንያን ህይወት የመሰለበትን ምሳሌም አንስተው እስቲሽሃድ ኢስቲድላል አድርገው ነግረውናል። የዱንያ ህይወት ምሳሌዋ ልክ እንደ ውሃ ነው፣ ልክ እንደ ዝናብ ነው፣ ከዳመና ከሰማይ እንደወረደ ከዛም በመሬት ላይ ከሚበቅሉ ቡቃያዎች ጋር ተቀላቀለ። ሰዎችም እንስሶችም የሚበሉትና የሚመገቡት ምድር ጌጧን ውበቷን ከያዘች በኋላ ከተዋበችና ካማረች በኋላ ነዋሪዎቿም ሰዎቿ በሷ ላይ እንደሚችሉ እርግጠኛ ወይም ከተጠራጠሩ በኋላ የኛ ትዕዛዝ ሌሊት ወይም ቀን መጣባትና የታጨደች አደረግናት። ትላንት እንዳልነበረች ዱንያም ይሄ ነው። ያምርበታል፣ ይዋባል፣ መኪናውም ፎቁም ይሰራል፣ መኪናውም ይቀያየራል። ግን አንድ ቀን የአላህ ትዕዛዝ ሲመጣ ፈጀዐልናሃ ሐሲደን ከአን ለም ተግነ ቢልአምስ ነው። ወይ ዱንያዋ ትላንት እንዳልነበረች ትሆናለች፣ ወይ እሱ እንዳልነበረ ይሆናል። የዱንያ ምሳሌዋ የህይወት ምሳሌዋ ይሄ ነው የሚለውን ቁርአን አንስተዋል። በዚህ ዙሪያ የተነገሩ አያቶች በርካቶች ናቸው። ወለቀድ አሕሰነል ቃኢል ብለውም ኢነ ሊላሂ ዒባደን ፉጠና ለአላህ ባሮች አሉት ፈጢን ማለት ብልህ የሆኑ ጠለቁ ዱንያን የፈቱ ወኻፉል ፊተና ፊትናን የሰጉ የፈሩ ነዘሩ ፊሃ ዱንያንም በደንብ አድርገው አስተውለው የተመለከቱ ፈለማ ዓሊሙ ባወቁ ጊዜ አነሃ ለይሰት ሊሐይን ወጠና ለሐይል ቀልቢ ልቡ ሕያው ለሆነ ሰው አኺራውን የነገውን ዓለም ለሚያስብና ለሚያስጨንቀው ሰው መኖሪያ ሀገር እንዳልሆነች ያረጋገጡ ያወቁ ጊዜ ጀዐሉሃ ሉጀተን ረግረግ ወይም ባህር አደረጓት። ወተኸዙ ሷሊሐል አዕማሊ ፊሃ ሱፉና መልካም ስራን ደግሞ ሰፊና አድርገው መርከብ አድርገው ታንኳ አድርገው ያዟት አሉና ፈኢዛ ካነ ሓሉሃ የዱንያ ማንነቷ የሆነ ጊዜ ማወሶፍቱህ ይሄ ገለጹት እስካሁን የነገርኩህ ወሓሉና የኛ ሁኔታ ደግሞ ማ ኹሊቅና ለሁ ወማ ኹሊቅና ለሁ ለሱ የተፈጠርንለትም ማ ቀደምቱህ ያሳለፍኩት የሆነ ጊዜ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን የሚለውን ቁርአን አንስተው የገለጹት ማለት ነው። ይሄ የሆነ ጊዜ እንግዳውስ ምን ያስፈልጋል? ፈሐቁን ዐለል ሙከለፍ አቅመ አዳም በደረሰ ሰው ላይ አቅሉ በተሟላ ሰው ላይ ግዴታ ይሆናል። አን የዝሀበ ቢነፍሲሂ መዝሀበል አኽያር ነፍሱን ሊያስኬድ አኽያሮቹ ምርጦቹ የአላህ ምርጥ ባሮች በሄዱበት ጎዳና መንገድ ወየስሉከ ሊገባም ይገባዋል መስለከ ኡሊኑሃ የዓቅል ባለቤቶች በተጓዙበት ወልአብሳር የእይታም ደግሞ ወየተአሀበ ሊዘጋጅ ይገባል ሊማ አሸርቱ ኢለይህ ወደ እሱ ለጠቀስኩት ነገር ወየህተመ ሊጨነቅና ትኩረት ሊሰጥ ሊያስብም ይገባል ቢማ ነበህቱ ዐለይህ በሱ ላይ ባነቃሁበት ነገር በአኺራ ጉዳይ ማለት ነው። ወአስወቡ ጠሪቅን ለሁ ፊ ዛሊክ በዚህ ደግሞ ትክክለኛው ጎዳና ወአርሸዱ ማ የስሉኩሁ ሳሊኩን ገቢዎች መንገድ ሐጂዎች
የሚጓዙበትና የሚሄዱበት ትክክለኛው መንገድ አተአዱቡ ስርዓት መያዝ ነው። በስነ ስርዓት መታነጽ ነው። ቢማ ሶሐ عن نبينا سيد الأولين والآخرين ከመጀመሪያዎቹም ከመጨረሻዎቹም በላጭ አለቃ በሆኑት ከነብያችን በተገኘው وأكرم السابقين واللاحقين صلوات الله وسلامه عليه وعلى سائر النبيين يا الله صلاتنا سلام በሳቸውም ላይ በተቀሩት ሌሎችም ነብያቶች ላይ ይውረድ። وقد قال الله تعالى اللهم በእርግጥ ብሏል وتعاونوا على البر والتقوى በመልካምና አላህን በመፍራት ላይ ተጋገዙ ተባበሩ ولا تعاونوا على الإثم والعدوان ይሄ እስካሁን ያየነው የባለፈው ደርሳችን ክለሳ ሲሆን ታቆምንበት ደግሞ የዛሬውን ደርሳችንን እንጀምራለን። وقد صح በእርግጥም صحيح በሆነ ሐዲስ መጥቷል عن رسول الله صلى الله عليه وسلم أنه قال كنبي عليه الصلاة والسلام እንደዚህ ብለዋል ተብሎ والله في عون العبد الله ባሪያውን በማገዝ ላይ ነው ما كان العبد في عون أخيه ባሪያው ደግሞ ወንድሙን በማገዝ ላይ እስከሆነ ድረስ እስካገዘ ድረስ ማለት ነው። وأنه قال ማገዝ ማለት እንግዲህ ዲኑን ማስተማር ማሳየት ያላወቀውን ማሳየት መንገድ የሳተውን መንገድ ማሳየት መንገድ መምራት وأنه قال ነብዩም አለይሂ ሰላቱ ወሰለም ብለዋል من دل على خير በመልካም ነገር ላይ ያመላከተ فله مثل أجر فاعله የሰራውን ሰው ሚንዳ አይነት አለው لا ينقص ذلك من أجورهم شيئا ይላል ቀጣው ሐዲስ ላይ وأنه قال ነብዩም አለይሂ ሰላቱ ወሰለም ብለዋል من دعا إلى هدى ወደ ቀጥተኛ መንገድ የተጣራ كان له من الأجر ለሱ ይኖረዋል ከሚንዳ مثل أجور من تبعه የተከተሉ ሰዎች ሚንዳ አይነት ይኖረዋል እነሱ በሰሩት እሱ ባመላከተው لا ينقصه ذلك من أجورهم شيئا ይሄ ደግሞ ምንም የሚጎድለው ነገር የሚቀንሰው ነገር የለውም ምንም ከኡጁራቸው لا ينقص ذلك من أجورهم شيئا وأنه قال لعلي رضي الله عنه خيبر ዘመቻ ላይ ነብዩ አለይሂ ሰላቱ ወሰለም አልይን ሲያሰማሯቸውና ተልእኮ ሲሰጧቸው እንደሃሏቸው አልይ ኢብኑ አቢ ጣሊብ ሂጀል ዋጋቸው ወይ ብለው ሲሉ አይ መጀመሪያ ወደ እስልምና ጥራቸው እስልምናን ከተቀበሉ መልካም ነው አሉና ተወላህ በጌታዬ እምላለሁ አሉ የአላህ መልእክተኛ ለአን يهدي الله بك رجلا واحدا 50 100 ሙስሊም ያልሆነን መንገድ ያልተከተለን አካል ከምትገድል በአንተ ሰበብ አንድን ሰው አላህ ትክክለኛውን መንገድ አንተ ዳዕዋ አድርገህለት መክረኸው ዘክረኸው አሳይተኸው አስተምረኸው መምራቱ خير لك من حمر النعم ቀያይ ግመሎችን ከማግኘት ይበልጣል ይሻላል። እዛኔ ቀያይ ግመሎች ማለት አንፈሱል አምዋል ውድ ንብረቶችና ገንዘቦች ስለነበሩ በቀያይ ግመል ነብዩ አለይሂ ሰላቱ ወሰለም መስለው አሳዩአቸው። ስለዚህ አላህ Subhanahu Wa Ta'ala እንዲመራልህ ነውና ዋናው ነገር እሱም ብታደርግ ይሻላል አሏቸው። እንግዲያውስ አልኢማሙ ነወዊ እነዚህን ማስረጃዎች አያቶችና አሐዲሶችን በማየት ተራአይቱ አየሁኝ አመንኩኝ አን አጅመዐ ልሰበስብ مختصرا من الاحاديث الصحيحه صحيح ከሆኑ ሐዲሶች አጠር ያለን ኪታብ مشتملا ያከበበ ወያዝ የተቀለለ على ما يكون طريقا لصاحبه على ما يكون በሚሆን ላይ طريقا መንገድ በሚሆን ላይ لصاحبه ያንን ሐዲስ ለተረዳው رياض الصالحين ቀርቶ ለሰራበት الى الاخره ወዲ አኺራ መንገድ እንዲሆነው ሐዲሶችን ሰበሰብኳል ومحصلا የሚያስገኝለት لآدابه الباطنة والظاهرة ውጫዊ የሆኑ ስነ ስርዓቶችና አዳቦችን የሚያስገኝለት የሆነ ይሄን ኪታብ የቀራ ሰው የተሟላ አደብ ላይ ይሆናል እስከ ተከተለውና እስከ ሰራበት ድረስ ጃሚዓን የሰበሰበ للترغيب خير ነገር ላይ ሰዎችን የሚቀሰቅስ የሚያመራቅን والترهيب ማስፈራራትን ደግሞ ያዘለ وسائر انواع آداب السالكين
ወዲ አላህ መንገድ የሚገቡ ሰዎች ጉዟቸውን ወዲ አኺራ የቀጠሉ ሰዎችን አዳብ ስነ ስርዓት በሙሉ ሌሎችንም የቀሩትንም የሰበሰበ من احاديث الزهد እንደ ምሳሌ ዝህድና የዝህድናን የሚናገሩ ሐዲሶችን ይመስል ዝህድ ማለት ተርኩ الآخرة ተርኩ الدنيا لأجل الآخرة ዱንያ መተው ነው ለአኺራ ብሎ ማለት ዱንያውን ፍቅሯን ከቀልቡ ልቅ አድርጎ ማውጣት ወሪያዳት النفوس ነፍሶችንም መግራት ማለት ማስተካከል በአደብና በስነ ስርዓት ማነጽ ማለት ነው وتهذيب الاخلاق ስነ ምግባርን ደግሞ ማጽዳት ከቆሻሻ ስነ ምግባሮች ወደ ጥሩ ስነ ምግባሮች ማምጣት ማለት ነው وطهارات القلوب የልቦችም ጽዳትን وعلاجها ህክምና መስጠት وصيانة الجوارح አካላትንም መጠበቅ ከመጥፎ ነገር وإزالة اعوجاجها መጣመሟንም ማስወገድ እነዚህን የያዘ من احاديث الزهد የአዳቦች ተርጊብና ተርሂብ ብለናል ማስፈራራትና ማመራቀን ከዛም የዙህድ ሐዲሶች ወሪያዳት النفوس ነፍስን የሚገሩ የሚያስተካክሉ وتهذيب الاخلاق ስነ ምግባርን የሚያጸዱ وطهارات القلوب ልቦችንም የሚያጸዱ وعلاجها የሚያከሙ وصيانة الجوارح ሰውነትን የሚጠብቁ وإزالة اعوجاجها ከተጣመሙ ደግሞ የሚያስተካክልና የሚያርቅ وغير ذلك من مقاصد العارفين عارفዎቹ የሚያስቧቸውን ከዚህ ውጭ ያሉ ሐዲሶችን ሰብስበን አምጥተን እዚህ ኪታብ ላይ ይዤላችሁ መጥቻለሁኝ فرأيت أن أجمع مختصرا አጠር ያለ ኪታብ እነዚህ ያካተተ የያዘን ኪታብ ላዘጋጅ ወሰንኩ አሰብኩ አየሁ በቃ ጥሩ ነገር መስሎ ታየኛሉ ጥሩም ነገር ወአልተዚሙ فيه ያሉ በዚህ ኪታብ ላይ ደግሞ ራሴን አስገድዳለሁ አልተዚም ማለት ሁሉ ጊዜ መይዛለሁ ምንን ألا أذكر حديثا صحيحا ألا أذكر إلا حديثا صحيحا من الواضحات ألا أذكر إلا حديثا صحيحا من الواضحات قلت كهون حديثوج صحيح حديث نجي ضعيف حديث لا متى قال قبال لهوኝ ضعيف حديث لا متى قال قبال له ትክክለኛውን حديث ብቻ ማምጣት እንዳለብኝ አስባለሁኝ አሉ حديثا صحيح ነው የሚያመጡት حديثا ضعيف በውስጡ የለውም رياض الصالحين የተጣራ ኪታብ ወይም ከضعيف የጠራ ነው من الواضحات ግልጽ የሆኑ ደግሞ مضافا የተጠጉ የሆኑ الى الكتب الصحيحه المشهورات الى الكتب ወደ መጽሐፍቶች الصحيحه ጤነኛ صحيح የሆኑ المشهورات የታወቁ የሆኑ ወደ እነዛ አስጠጋለሁ رواه البخاري رواه مسلم بخاري مسلم ዘግበውታል እያልኩኝ አስጠጋለሁ واصدر الابواب ባቦችን ደግሞ ጀምራለሁ ባቡ ከዳ باب الإخلاص باب الصدق ይሉና باب الصدق ካሉ በኋላ የሚገለጸው ምንድነው የሚጠቀሰው ሶድር ይባላል ያ ደረት ማለት ነው ልብ ማለት ነው ከፊት ለፊት ያለ ማለት ነው ባቦቹን ጀምራቸዋለሁ من القرآن العزيز ከተላቀው ከተከበረው አሸናፊ ከሆነው ቁርአን بآيات كريمات በተከበሩ አያቶች باب الصدق ይሉና يا أيها الذين آمنوا اتقوا الله وكونوا مع الصادقين ስለ ሽርክ የተወሩትን አያቶች ይናገራሉ ወኡወሽሑ አስውበዋለሁ ما يحتاج የሚያስፈልግ ነገር الى ضبط ማረጋገጫ او شرح معنى خفي ድብቅ የሆነን ትርጉም ማብራራትም አስውበዋለሁ ይሄን ኪታብ بنفائس ምርጥ በሆኑ ነገር من التنبيهات ከማንቂያዎች ስለዚህ አንዳንድ ጊዜ አገላለጹ አቀራሩ የሚከብድ ከሆነ بفتح وضم وكسر يالكوين ضبط ማለት ያ ነው ማረጋገጫ ማለት او شرح معنى خفي ድብቅ የሆነ ማይታወቁ ቃላቶች ካሉ ደግሞ እነዛን እንግዳ ቃላቶች አብራራቸዋለሁ ይሄ ማለት ነው እኮ ብዬ እንትን ላለው አሉ بنفائس من التنبيهات واذا قلت مرحبا والتزم فيه بس በዚህ ኪታብ ውስጥ ይዛለሁኝ ሁሉ ጊዜ
ጊዜም በራሴ ላይ ግዴታ አደርጋለሁኝ ሁል ጊዜም ምንም አላ አዝኩረ ኢላ ሐዲሰን ሰሒሐን ጤነኛን ሐዲስ እንጂ ሌላን ላልጠቅስ ሚነል ዋዲሐት ግልጽ የሆኑ ሐዲሶች ናቸው ደግሞ ሙዳፈን የተጠጉ ናቸው ኢለል ኩቱቢ ወደ መጽሐፍቶች አስሰሒሐቲ ጤነኛ ሶሒህ የሆኑ አልመሽሁራት የታወቁ የሆኑ ወኡሰድሩ አልአብዋበ ባቦችን ደግሞ መጀመሪያ ላይ አደርግለታለሁ ባቡ ከዳቅልና ሚነል ቁርአን አልዓዚዝ ቢአያቲን ከሪማት በተከበሩ ኪታቦች በተከበሩ አያቶች መጀመሪያ አደርግለታለሁ ከሐዲሱ በፊት ወወሽህ ውስጡን ደግሞ አስውበዋለሁ ወይም ጎሰጉሰዋል ተውሺህ ማለት እንትን ማለት ማ يحتاج الى ضبط ማረጋገጫ የሚያስፈልገው አው ሸርህ መዕነን ኸፊይን ድብቅ የሆነ ቃላት እንግዳ የሆኑ ቃላትን ደግሞ ማብራሪያ ሰጣለሁ ቢነፋኢሰ ምርጥ በሆኑ ምን ተንቢሃት ማንቂያዎችና ማዘጋጃዎች ነቃበል እንደዚህ በል የሚል ወኢዛ ቁልቱ ያልኩ ጊዜ في آخر حديث መጨረሻ ላይ متفق عليه ካልኩኝ فمعناه رواه البخاري ومسلم ማለት ነው متفق عليه ማለት ይሄ ነው وأرجو አስባለሁ እከጅላለሁ إن تم هذا الكتاب ይሄ ኪታብ አላህ እስከ መጨረሻው ድረስ ጽፌ እንዲጨርሰው ኹጥባው መጀመሪያ ስለሆነ የሚያዘጋጁት ወደፊት ይሄን ኪታብ አላህ ካስጨረሰኝና በውስጤ ያሰብኩትን እስከ ፍጻሜው ድረስ አላህ ካሳካልኝ አንየኩነ ሊሆን ሳኢቀን የሚነዳ للمعتني به በዚህ በኪታብ ለሚታገል ሰው ኢለል ኸይራት ወደ መልካም ነገር ይወስደዋል ሳኢቅ ማለት ከኋላ የነዳ መልካም ያደርሰዋል ማለት ነው ባቡል ኢኽላስ አለ ኢኽላስ እንዲያደርግ ባቡ ሲርቅ አለ ሲርቅ እንዲያደርግ ባቡ ቢልቢር ያለ ቢረል ዋሊደይን እንዲያደርግ እያንዳንዱ መልካሞች ተጠቅሰዋል ወደ ኸይራቶች ይመሩታል ማን ነው ግን للمعتني به በዚህ ኪታብ ለሚታገል በዚህ ኪታብ ለሚለፋ ይሄን ኪታብ ትኩረት ሰጥቶ ሙዕተኒ ማለት በደንብ ትኩረት የሰጠው ቦታ የሰጠው ማለት ነው حاجزا له በተቃራኒው ደግሞ የሚጋርደውና የሚከለክለው ይሆናል عن انواع القبائح ከጸያፍ ባህሪያቶች በሙሉና ወልሙህሊካት ከሚያጠፉ ሰዎችንም ስነ ምግባርንም ከሚያወድሙ ተግባራት ያርቀዋል ይጋርደዋል ብዬ አስባለሁ ወአነ ሳኢሉን እኔ ጠያቂ ነኝ ለማኝ ነኝ እለምናለሁ ማንን አኸን ወንድምን እለምናለሁ انتفع بشيء منه ከዚህ ኪታብ ባንድም ነገር ቢሆን የተጠቀመን ወንድም ምን እንዲያደርግልኝ እለምነዋለሁ አይድዑ لي ለኔ አላህን ሊለምንልኝ ወሊዋሊደየ ለወላጆችም ወመሻይኺ እኔን በዕልም ላነጹ ላስተማሩኝ ሸይኾችም ወሳኢሪ አህባቢና ለመላው ወዳጆቻችንም ወልሙስሊሚን አጅማዒን አረ ለሙስሊሙ ሁሉ እኛም ወዳጅ ሆና ይሁን ለሙስሊሙ ሁሉ ዱዓ እንዲያደርግ እለምነዋለሁ አደራ እለዋለሁ በዚህ ኪታብ ተጠቅሞ ብቻ ዝም እንዳይላሉ وعلى الله الكريم ቸር በሆነው አላህ ላይ ኢዕቲማዲ መደገፊያዬ ነው ወኢለሂ ወደሱም ነው ተፍዊዲ ጉዳይን ማስጠጋቴና ወስቲናዲ እኔ የምመካው በሱ ነው እምጠጋው መደገፈው እሱን ነው ወሐስቢ አላህ በቂም አላህ ነው ወኒዕመል ወኪሉ ምን መጠጊያው ያማረ መጠጊያ ሆነ የአላህ መጠጊያነት ያማረ መጠጊያ ነው ወላ ሐውለ ይሄን ለማሳካት ይሄን ኪታብ ለመጻፍም ይሄን ኪታብ ለማስጠቀምም በዚህ ኪታብ ለመጠቀምም መላ ዘዴ የለም ወላ ቁወተ ጉልበትም አቅምም የለም ኢላ ቢላህ አላህ ላገራለት ሰው ካልሆነ በስተቀር አልዓዚዚ አሸናፊ ሆነ አልሐኪሚ ጥበበኛ በሆነው በአላህ Subhanahu Wa Ta'ala ማስቻል እንጂ በማንም ነገር ሊሆን ማንም ይሄን አቅም የሚችልበት አንድም አይኖርም ብለው ይሄ ሼክ እንግዲህ ኹጥባውን በዚህ ያጠናቀቃሉ ኹጥባው ነው ይሄ ኹጥበተል የዚህ ኪታብ ኹጥባ ነው ከዚህ በኋላ ደግሞ የሚቀጥለው የቀጥታ የራሱ ኪታቡ ነውና ሪያዱ ሳሊሒን እንግዲህ ወደ ዋናው ባቡ ኢኽላስ وإحضار النية في جميع الأعمال والأقوال البارزة والخفية ወደሚለው ኢንሻአላህ እንገባለን ኹጥባው ግን ይሄን ይመስላል በዚህ ላይ አስተያየት ያላችሁ ጥያቄ ያላችሁ ለዛሬ በቃናል ወይ
እንቀጥሎ የምትሉ እስቲ ሐሳብ ስጡና ኢንሻአላህ ወደፊት እንላለን። ይክፊና ብሏል ወንድማችን። አይ በቃ እንግዲህ ይበቃናል። ጀዛኩሙላሁ ኸይረን። አጥኑ በደንብ የሚከብዳችሁን ነገም ከዛም ወዳ እስከሚቀጥለው ደርስ ድረስ መቀጠልና መጠየቅ ትችላላችሁ። ጀዛኩሙላሁ ኸይረን። السلام عليكم ورحمة الله وبركاته.